ሰነፍ ሰዎች ስለ ሌሎች ሰዎች ያወራሉ። ሐሜት ነው የሚገዳቸው። ስለ ሌሎች መውደቅ፣ ስለ ሌሎች ማሸነፍ፣ ስለ ሌሎች የሆነ ነገር መግዛት፣ ስለ ሌሎች የሆነ ደረጃ መድረስ፣ ስለ ሌሎች ያወራሉ ሰነፍ ሰዎች። ጎበዝነን ብለው የሚያስቡ ሰዎች ደግሞ ስለ ሁኔታዎች ያወራሉ። በእነሱ ላይ ስለተፈጠረ ሊፈጠርባቸው ስለሚችል ተፈጥሮባቸው ስላለፈው ሁኔታዎች ያወራሉ። ስኬታማ የሆኑ አሸናፊ ሰዎች ግን ስለ ሐሳብ ያወራሉ። ስኬታማ የሆኑ አሸናፊ የሆኑ ሰዎች በህይወታቸው ውስጥ ምንድነው ማድረግ ያለባቸው? ስኬት አሸናፊነት ብለን የምንገልጸው ነገር ምንድነው የሚለው ነገር ያንገበግበናል አይደለም? ስኬት መገለጫው ዲፋይን የሚደረግበት መንገድ ለእያንዳንዳችን እንደየመልካችን፣ እንደየስማችን፣ እንደየባህሪያችን ይለያያል። ለኔ ስኬት ማለት ማሸነፍ ሳይሆን መሻሻል፣ በህይወታችን ውስጥ በተለያዩ ዘርፎች ከትላንት